الله وبركاته የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን ያክፍሮተ ኃይላት በሀገራችን የተለያዩ አካባቢዎች እጅግ አሳፋሪ አሳዛኝ ሆነ እንቅስቃሴ እያደረጉ ይገኛሉ። በተለይም ደግሞ ፓስተር ፒተር የተባለ ግለሰብ ህክምና ልንሰጥ ነው በሚል በጅማ በተለያዩ አካባቢዎች በመዘዋወር ከፍተኛ ስራ እየሰራ ይገኛል። ይህም ሙስሊም ማህበረሰብ ህክምና ለመስጠት ነው በሚል ከእምነቱ ለማስወጣት ብዙ ጥረቶች ይደረጋሉ። በሚያሳዝን መልኩ ለዚህ ግለሰብ ደግሞ እውቅናና ፍቃድ በመስጠት አጋርነታቸውን የገለጹት የቀድሞ የመጅሊስ አመራሮች መሆናቸውን የሚወጡት መረጃዎች ያመለክታሉ። የፎቶግራፍም መረጃዎች በስፋት እየወጡ ይገኛሉ። ለመሆኑ በእነዚህ አካባቢዎች ያክፍሮት ኃይላት እንቅስቃሴ ምን ይመስላል የሚለውን ጉዳይ በተመለከተ ያጠናቀርነው ልዩ ዘገባ አለ። ወደሱ እናልፋለን። ተከታተሉ። መልካም ቆይታ። السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የሃሩን ቲዩብ ታዳሚያን እነሆ ለዛሬም አንድ መረጃ ይዘንላችሁ ቀርበናል። ፓስተር ፒተር የተባለው ሚሽነሪ በድሬዳዋ በጅማና በዝዋይ የወንጌል ሰበካ እንዲሁም የነዚህ ከተማ የድሮ መጅሊስ አመራሮች የፍቅር መስተንግዶ እጅግ አሳዛኝና አስደንጋጭ መረጃ ነው። በተለያየ ጊዜ ወደ ምዕራባውያን የሚመጡ የነጭ ፓስተሮች ሙስሊሙን ማህበረሰብ ወደ እምነታቸው ለማስገባት የተለያዩ እንቅስቃሴዎችን ያደርጋሉ። ከነዚህ መካከል አንዱ ፓስተር ፒተር እስከ ቅርብ ጊዜ ድረስ በአገራችን በዋነኛነት ሙስሊሞችን ለማክፈር ዓላማ ያደረጉ ትልልቅ የወንጌል ሰበካ ኮንፈረንሶችን ያካሄደ ሲሆን የኮንፈረንስ ፕሮግራሞቹ በድሬዳዋ በጅማና በዝዋይ የተካሄዱ ናቸው። እነዚህ ኮንፈረንሶች ከመካሄዳቸው ከወራት በፊት ከነዚህ ከተሞች በጣም ብዙ ኪሎሜትሮችን በሚርቁ ከተሞች ድረስ ለነዚህ ኮንፈረንሶች ማስታወቂያና ፖስተሮች ተለጥፈዋል። በከተሞቹ ባሉ ኤፍኤም ሬዲዮዎች ሰፊ የሚዲያ ሽፋን ተሰጥቷቸዋል። ሙሉ የህክምና አገልግሎት እንዳለ ለድሃው ማህበረሰብ ተነግሯል። ወደ ፕሮግራሙ ከብዙ ኪሎሜትር አቋርጠው ለሚመጡ ሙስሊሞችና የሌላ እምነት ተከታዮች የነጻ ትራንስፖርት አገልግሎትና አስፈላጊ ወጪዎች ተሸፍኖላቸዋል። ኮንፈረንሶቹ መጀመሪያ በድሬዳዋ ከተማ ከዚያም በጅማ በመቀጠልም በዝዋይ ከተማ ሲደረጉ በመስሎቹ እንደምትመለከቱት በሶስቱም ከተሞች የሚገኙ የድሮ መጅሊስ አመራሮች ለማክፈር ዘመቻው ይሁንታ ሰጥተው ተባባሪ ነበሩ። ፓስተር ፒተርንም በደማቅ ሁኔታ ተቀብለው አስተናግደውታል። ፓስተሩ እንደሚገልጸው ለነዚህም የመጅሊስ አመራሮች ወንጌልን እንደሰበከና ጸሎት እንዳደረገላቸው ይናገራል። በመቀጠልም በተለይ በዝዋይ ከተማ ብዙ ሙስሊሞችና የሌላ እምነት ተከታዮች ወንጌልን እንደተቀበሉ ይገልጻል። ወንጌላውያኑ በሶስቱም ከተሞች ሙሉ በሙሉ የማክፈር ዘመቻውን ሲያከናውኑ የድሮ የመጅሊስ አመራሮችን ደጅ ጠንተው በራክታን አንኳክተው ይሁንታ አግኝተውና ተባባሪ እንዲሆኑ አድርገው ነበር። እነዚህ ኮንፈረንሶች ለሙስሊም ማህበረሰብ ከፍተኛ ዋጋ ያስከፈሉ ነበሩ። አሁንም የሶስቱ ከተሞች የድሮ መጅሊስ አመራሮች ላደረጉት ለዚህ ድንበር ያለፈ ጅህልናና ወይም ፍጹም ንፍቅና ምላሻችን ዝምታ ከሆነ አትጠራጠሩ፣ ዋጋ ያስከፍለናል። እነዚህ የድሮ መጅሊስ አመራር ተብዮች በይፋ በሶሻል ሚዲያና በሌሎች ሚዲያዎች ካልተወገዙና ንፍቅና ሳይሆን ምናልባትም በጅህልናቸው ከሆነ ይቅርታ ካልጠየቁ ተመሳሳይ ጥፋት አሁንም በተለያዩ ቦታ ላይ ባሉ የመጅሊስ አመራሮች በሃይማኖት መቻቻል ሽፋን ላለመደገሙ ማስተማመኛ የለንም። መጅሊስ ሙስሊም ዑለማዎች፣ ዱዓቶች፣ ወጣቶች እንዲሁም መላው ማህበረሰብ ሆይ ይህን አይነቱን ንፍቅና ወይም ጥፋት ዳግም በአገራችን መደገም አይኖርበትም። ሁላችንም በጋራ ልንረባረብ ይገባል። ፒተር ያንግሪን ልዩ ትኩረቱን በእነዚህ በሙስሊም ግዛቶች ላይ በማድረግ ብዙዎችን ከእስልምና ለማስወጣት ብዙ ጥረቶችንና እንቅስቃሴዎችን በሰፊው ያደረገ ይገኛል። በኢትዮጵያ ያደረገውም ጉዞ የተሳካ እንደነበርና በተለይ ሙስሊሞችን ከእምነት ለማስወጣት ያደረገው ጥረቱ ስኬታማ እንደነበርም ለመግለጽ ሞክሯል። ከሙስሊም ወንድሞች ጋራ ግብዣ የሚለው አንደኛው መረቡ ነው። Another historical campaign was held in Islam's fourth holiest city, Harar, located on the border to Somalia. Even here, thousands of Muslim friends came to the stadium to hear the news of Jesus Christ. Parallel with these gospel campaigns, there have been pastor seminars,
each 3 days in length, where more than 27,000 pastors and leaders from across Ethiopia have received training. Peter Youngren became quickly aware that many areas of Ethiopia are untouched by the gospel, in particular those areas where Islam has dominated for many centuries. This led to a renewed interest to break through for the gospel in those very areas that evangelical ministries seem to avoid. As in all countries, Peter Youngren worked in an approach of friendship and respect towards people of all religions, meeting with the various religious leaders, seeking friendship and common understanding, all in an effort to open the door so that the gospel can be clearly presented. The campaign in Deir Dawa, where 95% of the population claimed adherence to Islam, was historical. There were many notable miracles and even great reception from the Muslim mayor of this large city. With the motto that hearing the gospel is a basic human right, World Impact Ministries is continuing to hold campaigns, most recently in Islamic areas of ZY and Jimma. ለዝሞክሯል ከሙስሊም ወንድሞች ጋራ ግብዣ የሚለው አንደኛው መረቡ ነው። በተለይም ደግሞ በአባገዳም ይሁን በኦርቶዶክስም ይሁን በሙስሊሙ ማህበረሰብ በመሪነት ደረጃ ላይ ያሉ ግለሰቦችን በማቅረብ የሚያሻውን ነገር በታች ባለው ማህበረሰብ ዘንድ ለመፈጸም ከፍተኛ የሆነ ጥረትና እንቅስቃሴ ያደርጋል። ለዚህም በተለይም በቀድሞ ጊዜ መጅሊስ አመራር የነበሩ ሰዎች ትልቅ ድጋፍ ሲያደርጉለት እንደነበር በምስልም የወጡ በቪዲዮም የተረጋገጡ ማስረጃዎች ያመለክታሉ። አዎ ይህ ለምን ሆነ ስንል እንጠይቃለን። አሁንም ይሄው ግለሰብ በቀጣይ ጊዜ በኢትዮጵያ ተደጋጋሚ ጉዞዎችን ሊያደርግና ሙስሊሞችን ከእምነት ለማስወጣት ጥረት ሊያደርግ ይችላልና ሁሉም በአንክሮ ሊከታተል ይገባል። አትኩሮቱን ያደረገባቸው ሀገራት ብዙ ናቸው። ሙስሊሞች በብዛት ይኖሩበታል የተባሉ ቦታዎች ሁሉ ይሄው ፒተር ይሄዳል። ሙስሊሞችን ከእምነት ለማስወጣት ልዩ ልዩ ጥረቶችን ልዩ ልዩ እንቅስቃሴዎችን ያደርጋል። በድሬዳዋ ያደረገው ጉዞ የዚህ ማሳያ እኛ እግዚአብሔርን እንደወደድነው ሳይሆን but that God loved us እርሱ አስቀድሞ እንደወደደ and gave Jesus ኢየሱስን ሰጠ for the forgiveness of our sins. ስለ ኃጢአታችን ይቅርታ። For God so loved the world. እግዚአብሔር ዓለምን ወዷል። God didn't come and send Jesus into the world to condemn, እግዚአብሔር ልጁን ወደ ዓለም የላከው እንዲኮንነን አይደለም፣ but that no one should perish. ነገር ግን ማንም እንዳይጠፋ So believe in Him ስለዚህ በእርሱ እመኑ and live. እና በሕይወት Wherever the gospel is preached, joy is one of the inevitable results. In one instance in the scripture it says, there was joy in the city. አዎ በርካታ ሙስሊሞች በቦታው ላይ ተገኝተው ነበር። በጅማም ተመሳሳይ እንቅስቃሴዎች ተደርገዋል። ሙስሊሙ ማህበረሰብ በእነዚህ ያሉ ነገሮች ላይ የነቃ የተደራጀ ስራ መስራት ይጠበቅበታል። በሀገር ቤት ያሉትም ይሁን ከውጭ የሚመጡት በልዩ ልዩ ድጋፍ ልዩ ትኩረት በማድረግ ሙስሊሙ ማህበረሰብ ከእምነቱ ለማስወጣት የሚያደርጉትን ጥረታቸውን አጠናክረው ቀጥለዋል። እኛስ የት ነን? የእኛስ መጅሊስ የት ነው? ሙስሊሙ ማህበረሰብስ በምን መልኩ ይደራጅ የሚለው ሙስሊሙ ማህበረሰብ በሰፊው ሊያስብበት የሚገባ ጉዳይ ነው። ቢያንስ ሌሎችን ወደ እስላም መጥራት እንኳን ባንችል ወደ ኩፍር ሌሎችን እንዳይገቡ መታደግ ከያንዳንዳችን የሚጠበቅ ታላቅ ኃላፊነት ነው። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ቀደም ሲል እንግዲህ ከፕሮግራሙ እንደተከታተላችሁት ያክፍሮተ ኃይላት ወደ ገጠር አካባቢ በርካታ ስራዎችን በሰፊው እየሰሩ ይገኛሉ። ከዚህ ቀደም ተደጋጋሚ ሙከራዎችን ሲያደርጉ ነበር። አሁን ደግሞ በሕክምና ሽፋን ሙስሊሙ ማህበረሰብ ከእምነቱ ለማስወጣት የተለያዩ ስራዎችን በሰፊው እየሰሩ ነው። ይህ ተግባር ደግሞ ሁላችንም በጋራ በአንድነት በመቆም ከዚህ ተግባራቸው እንዲቆጠቡ ለማድረግ እንዲሁም ደግሞ በተለይ በዋነኛነት ቀደም ሲል እነዚህ ያሉ አካላቶች ወደዚህ አካባቢ ሲመጡ እውቅና በመስጠት ድጋፍ በመስጠት የተባበሩ የመጅሊስ አካላቶችም ለሚሽነሪዎች ተጠያቂ መሆን ያለባቸው በመሆናቸው አዲሱ የመጅሊስ አመራርም እነዚህን አካላቶች በሙሉ ማስወገድ ይኖርበታል። አሁንም በስልጣን ላይ ያሉ ካሉ ከቦታቸው ሊነሱ ይገባሉ። እንዲሁም ደግሞ በአሁኑ ጊዜ በስልጣን ላይ በተዋረድ ያለ የመጅሊስ መዋቅርም ቢሆን መስተካከልና መጽዳት አለበት። እንደዚህ ያሉ ሚሽነሪዎች በተለያዩ አካባቢዎች ዘመቻ በሚያደርጉበት ጊዜ በዋነኛነት የሚይዙት የአካባቢውን የሀገር ሽማግሌዎች፣ የሃይማኖት አባት የሚባሉ ግለሰቦችን የተለያዩ መደለያዎችን በመስጠት ስጦታዎችን በመስጠት እጅ መንሻ ተግባራቶችን በማከናወን
ከእምነት ለማስወጣትና በተለይም ደግሞ ከታች ያለውን ማህበረሰቡን ለመያዝ ከፍተኛ ጥረት ያደርጋሉ። ከላይ ለሚያገኟቸው ሰዎች በቀጥታ ስብከት አያደርጉም። ነገር ግን በህዝቡ ድጋፍ ህዝቡ እንዲደግፋቸው ህዝቡ የሚሉትን ነገር እንዲሰማቸው እነርሱ ጥሩ ሰዎች ናቸውና ተቀበሏቸው እነሱ ለሚሏችሁ ነገር ታዘዟቸው የሚል መልእክት እንዲያስተላልፉ በማድረግ ከታች ያለው ማህበረሰብ ወደ ስር በመግባት ከፍተኛ የሆነ እምነቱን የመሸርሸር ተግባራትን በሰፊው ያከናውናሉ። እንደዚህ ያሉ ተግባራትን የሚያከናውኑ ሰዎችን ደግሞ በተለይ በመጅሊስ አመራርነት ደረጃ ላይ የነበሩ ካሉ መጠየቅ መቻል አለባቸው። ለዚህ ደግሞ ሁሉም በጋራ መረባረብ ይኖርበታል። በዝምታ የሚታለፍ ጉዳይ አይደለም። ከዚህ በፊትም በስልጤ አካባቢ ቤንጃሚን የተባለው ግለሰብ የተለያዩ ተባባሪ የሆኑ ግለሰቦች ጭምር ከሱ ጋር በመሆን የተለያዩ ስራዎችን ሲሰሩ እንደነበር ይታወቃል። ከዚህም ጋር በተያያዘ ፊልሙን በመተርጎም ተሳትፎ የነበራቸው ሰዎችም ሁሉ እንዳሉ በቅርቡ የስልጤ ተወላጆች ይህንን አስመልክቶ ሲያጋልጡ ነበር። በተለያዩ አካባቢዎች እንደዚህ ያሉ ተግባራትን የሚፈጽሙ ሰዎችን ሁሉም በጋራ በአንድነት በመሆን ሊታገላቸው ከዚህ ተግባራቸው ሊያስቆማቸው ይገባል። መሰል እንቅስቃሴዎች በተለያዩ አካባቢዎች በሰፊው እየተደረጉ መሆኑን እየሰማን ነው። ገንዘባቸውን ይዘው በመምጣት ሕክምና አገልግሎት ልንሰጥ ነው በሚል ሕክምናን እንደ ሽፋን በመጠቀም ሙስሊሙ ማህበረሰብ ከእምነቱ ለማስወጣት የሚሰሩ በጣም በርካታ ተግባራቶች አሉ። እንደዚህ ያሉ መሰል ተግባራቶችን በጋራ በአንድነት በመሆን ማህበረሰባችንን ከአክፍሮተ ኃይላት መታደግና መጠበቅ አለብን። በተለይ ወደ ገጠር አካባቢ ያለውን ሰው በእንደዚህ ያሉ መልኩ የማታለል ተግባራቶች ይከናወናሉ። መንግስትም ደግሞ በቂ ቁጥጥር ማድረግ መቻል አለበት። ወደ እንደዚህ ያሉ አካባቢዎች ትክክለኛ ሕክምና ለመስጠት የሚመጡ ከሆነ በአግባቡ ሕክምና መስጠት ይችላሉ። ነገር ግን ከዚሁ ጋር አያይዘው የማህበረሰቡን እሴቱን እምነቱን ለመሸርሸር ጥረት የሚያደርጉ አካላቶች ካሉ ኃይል ይባሉ ይገባል ማለት ነው። መሰል ጥሩ በጎ አድራጎት ስራዎችን የሚሰሩ ሌሎችን እምነታቸውን ሳይቀይሩ ባሉበት ሆነው ሕክምና እንዲያደርጉ የሚያደርጉ የተለያዩ በጎ ተግባር የሚፈጽሙ ሰዎች እንዳሉ ምን ነው ከሳውዲ አረቢያም ከተለያዩ አካባቢዎች በአይን ሕክምና ጉዳይ ላይ በተለያየ ጊዜ የሚመጡ ሰዎችም አሉ። እነዚህ ግን የሰዎችን እምነት ለማስቀየር የሚያደርጉት ጥረት የለም። ያንን ቢያደርጉ ግን ምን ሊደርስባቸው እንደሚችል ከወደ መንግስትም ከወደ ማህበረሰቡም ይታወቃል። ነገር ግን ሌሎች ሚሽነሪዎች ግን ሕክምና ልንሰጥ ነው በሚል ሽፋን በማህበረሰቡ ላይ መሰል የሆነ ተጽዕኖዎችን ያደረጉ ስለሆነ የዚህ አይነት ተግባራቶች ደግሞ ሊቆሙ ይገባቸዋል። ማህበረሰቡን በገንዘብ በማታለል ሕክምና ልንሰጥ ነው በማለት ከእምነቱ የማስለወጥ እንዲሁም ደግሞ እምነቱን እንኳን ባይለውጥ እነዛን ፎቶግራፎች ከሰበሰቡ በኋላ ተመልሰው ወደ አውሮፓ ሀገራት በመሄድ በሚሊዮን የሚቆጠሩ ገንዘቦችን ይሰሩባቸዋል። ከዚህ በፊት ፕሮቴስታንቱኛለሁ በሚል የሚታወቀው መሐመድ አሚን የተባለው ግለሰብ ወደ ተለያዩ የገጠር አካባቢዎች መሰል እንቅስቃሴዎችን በማድረግ ሙስሊሞችን ትኩረት አድርገን እየሰራን ነው በማለት በጣም በርካታ የሆኑ ገንዘቦችን በሙስሊሞች ላይ ለመስራት ጥረቶች ይደረጋሉ። ይህን ተግባር ደግሞ ሁሉም በጋራ በመሆን ሊያስቆመው ይገባል። መሰል ተግባራቶች በሙስሊሞች ላይ በማድረግ ሙስሊሙን ከእምነቱ ለማስወጣት የሚደረጉ ጥረቶችን በጋራ ሁላችን በመቆም ልንከላከልና ልናከሽፍ ይገባል። ሙስሊሙ በእምነቱ የማይደራደር መሆኑ ይታወቃል። ነገር ግን ያለበትን የኢኮኖሚ የጤና የተለያዩ ችግሮች በመመልከት እንደዚህ ያሉ ተግባራቶች ይደረጋሉ። አውቀው ደግሞ አንዳንድ ጊዜ እምነቱን ለቀየረው የተለየ ድጋፍ በማድረግ እርዳታም እንዲያገኝ በማድረግ እምነቱን ሌላው ደግሞ በእምነቱ የጸናው ደግሞ ችግር ያለበትን ደግሞ በችግሩ ምክንያት እምነቱን ለማስለወጥ የሚደረጉ እንቅስቃሴዎች አሉ። እንደዚህ ያሉ ተግባራቶችን ለመቅረፍ ደግሞ የበጎ ስራዎች የሚበረታቱበትን በአካባቢው መሰረተ ልማት የውሃ ሌሎች ያልተሟሉበትን ማሟላት ደግሞ የመንግስት ኃላፊነት ነው። እንደዚህ ያሉ ነገሮች ባለመሟላታቸው ምክንያት ደግሞ ሌሎች ለኩፍር እየተጋለጡ ያሉበት ሁኔታ ነውና ያለው የዚህ አይነት መሰል ተግባራቶች በሰፊው እንዳይከናወኑ ለማድረግ እያንዳንዱ ዜግነታዊ ኃላፊነቱን እንዲወጣ አማና ለማለት ወዳለው ከዚሁ ጋር በተያያዘ ኢንሻአላህ ቀጣይ ጊዜ ያሉትን መረጃዎች እናደርሳችኋለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሃሩን ቲዩብ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሃሩን ቲዩብ አዲሱን ዩቲዩብ ቻናላችን ሃሩን ቲዩብ ቁጥር 2ን ሰብስክራይብ እንድታደርጉ በአክብሮት ጋብዛችኋለሁኝ። ሃሩን ቲዩብ 2 ብላችሁ ትጽፋላችሁ። ሃሩን ቲዩብ 2 ብላችሁ ጽፉ ይሄ ይመጣላችኋል። ከዚያ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ጫናላችሁ። ኦል የሚለውን 2 ጆሮዋ እስክትመጣ እስክትጠቁር ድረስ ይሄንን ታደርጋላችሁ። ወይንም ደግሞ ከማንኛውም ቪዲዮ ከስር ቀይ ሰብስክራይብ የሚለውን እሱን ከተጫናችሁ በኋላ የደወል ምልክቷን በመጫን 2 ጆሮዋ እስኪመጣ ድረስ በማድረግ ሰብስክራይብ ማድረግ ትችላላችሁ። አዳዲስ ፕሮግራሞች እንድትጫኑ ወዲያው ይደርሳችኋል። ጀዛኩሙላህ ኸይር። እናመሰግናለን።
ሃሩን ቲዩብ